አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያና የነባ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልን? እኛ ሰላምና አልሐምዱሊላህ። እንግዲህ ከረጅም ጊዜ በኋላ ተጠፋፍተን እንግዲህ ዛሬ በአዲስ ቪዲዮ በአዲስ ነገር ተመልሰን መጥተናል ማለት ነው። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። እንዲሁም ደግሞ ቪዲዮ ላይክ አድርጉት፣ እንዲሁም ለሌሎች ለወዳጅ ዘመዶቻችሁ ሊደርስ ደግሞ ሼር አድርጉላችሁ ማለት ነው። ዛሬ እንግዲህ ተመልሰን የመጣ ነው እንግዲህ እስከዛሬ በምንታወቅበትም ሰፋ አድርገን በአረቢያ መጅሊስ ስራን የመጣ ነው ማለት ነው። እስከዛሬ እንግዲህ ወሎ ኮምቦልቻ ላይ ነበር ስንሰራ የነበረው። አሁን ደግሞ ሁለተኛ ብራንቻችንን አዲስ አበባ መሀል መርካቶ ላይ ሚሊተሪ ህንፃ ላይ ከፍተናል ማለት ነው። እሱን ደግሞ ምክንያት ማድረግ በጣም በቅናሽ ዋጋ አስተያየት አድርገን እየሰራ ነው፣ አዲሱን ሱቅ ምክንያት በማድረግ ማለት ነው። የዚህ እድል ተጠቃሚ እንድትሆኑ ከታች ያለውን ስልክ እየተጠቀማችሁ በዋትሳፕ ወይም በቴሌግራም እየደወላችሁ ብታናግሩን ምላሻችን ፈጣን ይሆናል። ኢትዮጵያ ውስጥ ከሆነ ደግሞ የትኛውን ቦታ ተዘዋውረን እናደርስላችኋለን ማለት ነው። በዚህ ቪዲዮ እንግዲህ ሙሉ የመጅሊስ ዋጋ ዝርዝር መረጃቸውና እንዲሁም ደግሞ አሁን እየሰራንባቸው ስላሉት ስለ አዲሶቹ የቱርክ ጨርቅ ስለሚባሉ በጣም ቆንጆና አንጸባራቂ ሲሆን እንደምትመለከቱት በጣም አዳዲስ ጨርቆችን ነው እየያዝን ያለ ነው። ከተለመዱት ወጣ ያሉ ጨርቆችን ይዘናል ማለት ነው። እነሱንም እንደ አማራጭ እንድታሰሩባቸው እንግዲህ በደንብ ስለነሱን በደንብ መግለጫ መሰጣችሁናል። እስከ ቪዲዮ መጨረሻ አብራችሁንላችሁ እንድትቆዩ ጋብዛችኋለሁ ማለት ነው። እንግዲህ ከታች የምትመለከቱት ይሄ ባለ 30 ቲክነስ መጅሊስ ነው። እንደስከዛሬው እንደተለመደው አይነት መጅሊስ ሆኖ ቦንድድ በቦንድድ ነው ማለት ነው። እንግዲህ ብዙ ጊዜ ሰዎች ባለ ፍሬሙን ያዛሉ፣ ግን እኛ እንደ ባለሙያም ካገኘነውም ጥቅም አንጻር በጣም የምንመክረው የቦንድዱ ነው። የቦንድዱ በጣም ብዙ ጥቅሞች አሉት ማለት ነው። ምክንያቱም አሁን ይህን ቦንድዱን 1 አመት እስከ 5 አመት ከዛም በላይ ተጠቅማችሁበት ያው እንዳጠቃቀማችሁ ጨርቅ እንዳያያዛችሁ ስለሆነ ተጠቅማችሁበት መቀየር ብትፈልጉ ጨርቁን ቀይራችሁ ልክ እንደ አዲስ መጠቀም የምትችሉበት፣ ጨርቁን ብቻ በማስቀየር አዲስ መጅሊስ መልሳችሁ ቤታችሁ ውስጥ እንዳስገባችሁ አይነት ስሜት የሚፈጥር በጣም ቆንጆ ነው። ቦንዶቹ ደግሞ በጣም ጠንካራና ኳሊቲያቸውን የጠበቁ ስለሆኑ የምንሰራባቸው በጣም ለረዥም አመት የሚያገለግሉ ናቸው ማለት ነው። የጣውላዎቹ ግን ያው ጨርቅ ይቀየር ቢባል በኋላ ላይ ጨርቅ ለመቀየርም በጣም አስቸጋሪ ነው የሚሆኑት። ሲቀየርም ደግሞ እንደ አዲስ ጣውላ ስለሆነ ተፈርሶ ስለሆነ የሚሰራው ትንሽ ወጪም በዛ ይለዋል። ከዛም ደግሞ ለአጠቃቀም ደግሞ ረጅም ጊዜ የመቆየት እድሉም ትንሽ የተወሰነ አነስ ይላል ማለት ነው። ያው ሰው እንደ ምርጫው እንደ ፍላጎቱ ስለሆነ የምናስተናግደው፣ እኛ እንደ ባለሙያ ሪኮመንድ የምናደርገው የቦንድዱን ነው። ግን የሚመቸን ደግሞ ባለፍሬም ነው፣ ውበትም አለው፣ ለቤታችን የምንወደው እሱን ነው ካላችሁ ደግሞ በምርጫችሁ መሰረት የምንሰራላችሁ ይሆናል ማለት ነው። ዛሬ እንግዲህ በደንብ ልነግራችሁ የፈለጉት ስለ አዲሶቹም ጨርቅ ጭምር ነው። ስለ ቦንድዱም ስለ መጅሊሱም በተደጋጋሚ ብዙ ጊዜ ቪዲዮ ሰርተን የምታውቁት ጉዳይ ስለሆነ ግን ስለ ጨርቆቹ አዳዲስ ነገር ልንገራችሁ። ጨርቆቹ የሚመጡት ከቱርክ ነው። በጣም ጠንካራ ናቸው፣ ውበትም አላቸው፣ ከለራቸው በጣም ያምራል። ጨርቆቹ ደግሞ ለረጅም ጊዜ መቆየት የሚችሉ የማይመነችኩ፣ ከለራቸው ቶሎ ፌድ የማያደርግ በጣም የሚያማምሩ ጨርቆች ናቸው የመጡት ማለት ነው። እንግዲህ ከዘመኑ ጋር አብሮ የዘመኑ በጣም አዳዲስ ጨርቆች ነው ያስገባ ነው ማለት ነው። እንግዲህ እነዚህን ጨርቆች ትመርጣችሁ፣ ከለርም አላቸው ዲዛይንም አላቸው። እንደምትመለከቷቸው የሚያማምሩ ጨርቆች ናቸው ያመጣናቸው። እንግዲህ ደግሞ በበለጠ በደንብ እናያለን ካላችሁ ደግሞ ሱቃችን ድረስ መርካቶ ሚሊተሪ ህንፃ ላይ ነው። ከታች ባለው ስልክ መታችሁ ደውላችሁ ብታገኙን ሱቃችን መታችሁ መጎብኘት ማየት ትችላላችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በኋላ ኢንሻአላህ አዳዲስ ቪዲዮዎችን አዳዲስ መጅሊሶችን አጠቃላይ ስለ መጅሊስ አዳዲስ መረጃዎችን የምንሰጥበት ይሆናል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ በየጊዜው የምንለቃቸውን አዳዲስ ቪዲዮዎችን እንዲደርሳችሁ አድርጉ። እናንተ ባታሰሩ ደግሞ ለእናንተ ባይጠቅማችሁ ይህንን የሚፈልግ ወዳጅ ዘመድ ካላችሁ ደግሞ የሚደርሳቸው ሼር አድርጉላቸው ማለት ነው። ከታች ባዮ ላይ ስልክ አስቀምጫለሁኝ፣ በዛ እየደወላችሁ በዋትስአፕ ወይም በቴሌግራም ማዋራት ትችላላችሁ ማለት ነው። ምላሻችን በጣም ፈጣን ነው። ኢትዮጵያ ውስጥ እንዳልኳችሁ እዚሁ ሀገር ኢትዮጵያ ውስጥ ከሆነ የትኛውን ቦታ ላይ እንልክላችኋለን፣ እናደርስላችኋለን። በአማና እቃ ጥራት ጠብቀን አማናችንን ተወጥተን እንልክላችኋለን። ከዛም ደግሞ ጋራንት ደግሞ የምንሰጣችሁናል ማለት ነው። ስለዚህ ከታች ያለው ላይ የባዮን ስልክ የተጠቀማችሁ ደውሉ፣ ምላሻችን ፈጣን ይሆናል ማለት ነው። እንግዲህ አሁን እየሰራን ያላችሁ መጅሊሶች እንደ እስከዛሬው አይነቶች መጅሊሶች ናቸው፣ ተመሳሳይነት አላቸው። ዋናው እኛን ለየት የሚያደርገን ግን ምንድነው? የቦንድዱ ጥራት ነው። መጅሊስ ላይ በጣም ወሳኙ ነገር የቦንድድ ጥራት ስለሆነ በቦንድድ ጥራት አንታመም። እስከዛሬም ደግሞ የወሰዱት ደንበኞቻችን አንድም ቅሬታ አቅርበውብን አያውቁም። እስካሁን ኮምፕሌን አጋጥሞን አያውቅም ማለት ነው። ስለዚህ ቦንዶቹ በጣም ጠንካራና አንደኛ ናቸው። ኳሊቲያቸውን የጠበቁ ናቸው። ረጅም ጊዜ የምትጠቀሙባቸው ናቸው። እናንተ የሚጠብቅባችሁ ማዘዝ ነው። እኛ በአማና ያሉበት ቦታ እናደርሳለን ማለት ነው። እንደዚሁም በተጨማሪ ደግሞ መጅሊሱን እኛ ጋር ሰርታችሁ ተመሳሳይ እቃዎችን፣ ኤሌክትሮኒክሶችን፣ ፍሪጆችን፣ ቴሌቪዥኖችን፣ እንዲሁም የልብስ ማጠቢያዎችን፣ የተለያዩ ኤሌክትሮኒክሶችን ደግሞ የምትፈልጉ ከሆነ እኛ በአማና አንድ ላይ አብረን አድርገን ከመጅሊሳችሁ ጋር የምንልክላችሁናል ማለት ነው። ሁሉንም እኛ ጋር
አታጡም። ምክንያቱም እኛ ጋር ሲመጡ ሁሉንም ሰዎች እንዲያገኙ ስለምፈልግ ሁሉንም በአማና ሰርተን እናስረክባለን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አዲሱ ሱቃችንን ምክንያት በማድረግ እንግዲህ እንድታዩት ብዬ ነው። ቀጣይ ኢንሻአላህ ዋጋ ዝርዝራቸውን ብላችኋል፣ ብዙ ሰዎች ኮሜንት ላይ ጠይቃላችሁ። ኢንሻአላህ ዋጋ ዝርዝሮቹን እያንዳንዱን የመጅሶች ዋጋ ዝርዝር በቀጣይ ቪዲዮ ሰራላችኋለሁኝ። ይህንን ደግሞ ለመስማት ከፈለጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ከዛ ኖቲፊኬሽን ሲደርሳችሁ የምንለቃቸውን አዳዲስ መረጃዎች ሁልጊዜ ማግኘት ትችላላችሁ ማለት ነው። ዛሬ እንግዲህ አድራሻችሁ የት ነው ብላችሁ ለምትጠይቁን ደግሞ በድጋሚ ለማስታወስ ያክል መርካቶ አዲሱ ሚሊተሪ ህንፃ ላይ ነው ያለ ነው ማለት ነው። ስልክ ከታች አስቀምጫለሁ፣ ደውሉ፣ ያላችሁበት እናደርሳለን ማለት ነው። በተጨማሪም እንግዲህ ሌላው ለየት የሚያደርገውና አሪፍ እድል ደግሞ ለእናንተ የመጣው ምንድነው? በብዛት ሆናችሁ ለምታዙ በግሩፕ በጀማዓ ሆናችሁ የአንድ አካባቢ ልጆች ናችሁ፣ እንዲሁም ደግሞ አንድ ቦታ ላይ የምትሰሩ ናችሁ በጀማዓ የምታዙ ካላችሁ ደግሞ ለእናንተ የተለየ ዲስካውንት አዘጋጅተናል። በጣም በቅናሽ አንድ ላይ ሆናችሁ የምታሰሩ ከሆነ በጣም በቅናሽ ነው እየሰራን ያለ ነው። ይህንን እድል ተጠቀሙበት። ጀማዓ ሆናችሁ ተሰብስባችሁ ብትመጡ በጣም በዲስካውንት እንሰራላችኋለን ማለት ነው። በተናጠል ከምትመጡ እንደውም ለእናንተ ጥቅሙ በጀማዓ ሆናችሁ አንድ ጀማዓ ሰርታችሁ ቢያንስ ከሶስት በላይ ሆናችሁ ከመጣችሁ ከአንድ እስከ ሶስት ከዛ በላይ ሆናችሁ ከመጣችሁ ማለት ነው በጣም በቅናሽ ዋጋ አስተያየት አድርገን ገበያው ላይ እስካሁን እየተሰራበት ካለው ዋጋ ቅናሽ አድርገን ለእናንተ እንሰጣችኋለን። ይህም እድል እንዳያመልጣችሁ ተጠቀሙበት። ከታች ባዩ ላይ ስልክ አስቀምጭላችኋለሁ፣ በዛ ደውሉ። በዋትሳፕ በኢሞ በቴሌግራም ደውሉ፣ ታገኙናላችሁ ማለት ነው። በየትኛውም ሰዓት መለሻችን ፈጣን ነው። እና እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። የእኛ ቤተሰብ ሆኖ አበረታቱን። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልን። የእናንተን አስተያየትና ሀሳብ ተቀብለን እናስተካክላለን። ኢንሻአላህ በአማናዊ ሁላችሁንም ሀቅ ለመወጣት እኛ ኢንሻአላህ ታጥቀን ተነስተናል ማለት ነው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ከታች ያለውን ስልክ እየተጠቀማችሁ ደውሉ፣ አናግሩን። ቀጣይ ኢንሻአላህ በሌላ ቪዲዮ ተመልሰን እስከምመጣ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።